የሐሰት ፓስተሮች በኢትዮጵያ እየጨመረ የመጣው ስጋት። ወደ ቻናሉ እንኳን በደህና መጡ። ዛሬ ስሜታዊ ግን ወሳኝ ርዕስ ላይ እንገባለን። በኢትዮጵያ ውስጥ የሐሰት ፓስተሮች መነሳት። በጥልቅ እምነቷ የምትታወቅ ሀገር ሃይማኖታዊ መሪዎች መስለው በግለሰቦች ለብዝበዛ የተጋለጠውን ሕዝቧን እየተጋፈጠች ነው። ኢትዮጵያ የኦርቶዶክስ ክርስትና እና እስልምና የተለያዩ የፕሮቴስታንት ቤተ እምነቶች ጠንካራ ተሳትፎ ያላት የበለጸገ ሃይማኖታዊ ታሪክ አላት። ሆኖም ከቅርብ ዓመታት ወዲህ ለግል ጥቅማቸው ሲሉ እምነትን የሚጠቀሙ ግለሰቦች መነሳታቸው አሳሳቢ አዝማሚያ እያሳየን ነው። የሐሰት ፓስተር ምልክቶች ምንድን ናቸው? የገንዘብ ብዝበዛ። ብዙ የሐሰት ፓስተሮች የገንዘብ ጥቅም ቅድሚያ ያደርጋሉ። ከመጠን ያለፈ አስራት ስጦታዎች ወይም ተአምራዊ ፈውሶችን ክፍያዎች ይፈልጋሉ። በተስፋ መቁረጥ እና ለብዝበዛ የተጋለጡ ሰዎችን እየተጠቀሙ ለገንዘብ ምትክ ተአምራዊ ፈውሶች ወይም በረከት ቃል ይገባሉ። የተጋነነ አኗኗር። አንዳንዶች ከሚያገኙ ልገሳ ጋር የማይመጣጠን ቅንጡ አኗኗር ያሳያሉ። ሀብትና ንብረት ያሳያሉ። የሐሰት ትንቢቶች እና ተአምራት ሊያረጋግጡ የሚችሉ ወይም በግልጽ የሐሰት የሆነ ተአምራዊ ፈውሶች ወይም ትንቢትን እንደሚያደርግ ሊያናግሩ ይችላሉ። ማጭበርበር እና ቁጥጥር በተከታዮቻቸው ላይ ተገቢ ያልሆነ ተጽዕኖ ያሳድራሉ። ሕይወታቸውን ይቆጣጠራሉ እና ከቤተሰብና ጓደኞቻቸው ያገላቸዋል። የሃይማኖታዊ ተጠቂነት እጦት። ብዙ ጊዜ ከተቋማት ሃይማኖት ተቋም ውጪ ይሰራሉ እና ተገቢ የሆነ የሃይማኖት ስልጠና ወይም ቁጥጥር ይጎድላቸዋል። የተጋለጡ ሰዎች ብዝበዛ። ብዙውን ጊዜ የታመመ ወይም በስሜት የተጎዱ ሰዎችን ኢላማ ያደርጋሉ እና እንደዚህ ሰዎች ፍላጎት ይጠቀማሉ። እንደዚህ የሐሰት ፓስተሮች ተጽዕኖ አጥፊ ነው። ተጎጂዎች ብዙ ጊዜ የገንዘብ ውድመት፣ ስሜት ቀውስ እና የአካል ጉዳት እንኳን ይደርስባቸዋል። የህይወት ቁጠባቸውን ሊያጡ፣ ከቤተሰቦቻቸው ጋር ሊገለሉና ከባድ የአእምሮ ጤና ችግር ሊያጋጥማቸው ይችላል። ለእንደዚህ ችግር በርካታ ምክንያት አስተዋጽኦ ያደርጋሉ። ድህነትና ተስፋ መቁረጥ። የኢኮኖሚ ችግር ሰዎች ፈጣን መፍትሄ እና ተአምራዊ በረከቶች ቃል እንዲገቡ ያደርጋቸዋል። ቁጥጥር እጦት። የሃይማኖት ተቋም ጥብቅ እና ደንቦች ቁጥጥር አለመኖር የሐሰት ፓስተሮች እንዲበለጽጉ የሚያስችል አካባቢ ይፈጠራል። ማህበራዊ ሚዲያን የተሳሳተ መረጃ። በማህበራዊ ሚዲያ መድረኮች ላይ የተሳሳተ መረጃና ሐሰት የይገባኛል ጥያቄ መስፋፋት ችግሩ ያባብሰዋል። ስለ መንፈሳዊ ፈውስ እና መለኮታዊ ጣልቃ ገብነት አንዳንድ የባህል እምነቶችን ጥቅም ላይ ሊውሉ ይችላሉ። ይህ ጉዳይ ለመዋጋት ምን ማድረግ እንችላለን? ትምህርት እና ግንዛቤ። ስለ ሐሰት ፓስተሮች ምልክቶች እና ስለ ተግባራቸው አደጋዎች ብዙውን ማስተማር አለብን። መንግስትና የሃይማኖት ተቋም የሃይማኖት እንቅስቃሴዎችን ጥብቅ ደንቦች ቁጥጥር ለማቋቋም አብረው መስራት አለባቸው። የይገባኛል ጥያቄዎች እንዲጠይቁ እና መረጃ እንዲያረጋግጡ በማሳሰብ ወሳኝ አስተሳሰብና ማስተዋልን ማበረታታት አለብን። ከልምዳቸው እንዲያገግሙ በመርዳት ለሐሰት ፓስተሮች ተጎጂዎች ድጋፍ እና ግብአቶችን መስጠት አለብን። የሚጠራጠር ነገር ካየን የሚመለከተው ባለስልጣን ሪፖርት ያደርጉ። እንደዚህ ጎጂ ግለሰቦች ከማህበራችን ለመጠበቅ እና እውነት እሴቶች ለማስጠበቅ አብረን እንስራ። ስለተመለከታችሁ አመሰግናለሁ። በተጨማሪ የምርመራ ዘገባዎች እባካችሁ ላይክ፣ ሼር እና ሰብስክራይብ ያድርጉ።